አችን ላይ 2-3 መስቀል እናስራለን እና በዚህ ዙሪያ መልስ ብትሰጡን አመሰግናለሁ ብለዋል። የሚገርም ጥያቄ ነው። እኔም አያለሁኝ አንዳንድ ሰዎች 3-4 መስቀል አንድ አጭር ወደ አንገታቸው የሚያስጠጉት ከዛ መሃል ላይ ከዛ ሰፋ ያለ 3 መስቀል እንደዚህ ያደርጋሉ። ምክንያቶቹን እንደው ጠቅለል አድርጎ ለማስቀመጥ አንደኛ የመስቀሉን ነገር አለማወቅ ነው። ሁለተኛ የእምነት ማነስ ነው። ሶስተኛ ደግሞ ይሄ ጌጣጌጥ የመውደድ መንፈስ ነው። እና ሶስቱንም ዘርዘር አድርገን እናያቸው። አለማወቅ ያልኩት ለምሳሌ መስቀል ምንድነው? በቃ መስቀል ምንድነው ብቻ አይደለም። ለምንድነው አንገታችን ላይ የምናስረው? እኛ እኮ ስለ መስቀል የተለየ ቦታ ነው ያለን አይደል? መስቀል ኃይለነ፣ መስቀል ጽነነ፣ መስቀል ቤዛነ፣ መድኃኒተ ነፍስ ነው ሁሉ እንለዋለን። የምንመካበት ከመቤታችን ከቅድስት ድንግል ማርያም ቀጥሎ በሰጊድ የምናከብረው ነው እና የክርስቶስ ቅዱስ ስጋው ክቡር ደሙ የተፈተተበት መስቀል በነገራችን ላይ ቤተ መቅደስም ተብሎ ይነገራል። በሰማይ ባለ ቤተ መቅደስ መስዋዕት ማቅረቡን ስለ ክርስቶስ ስንናገር ያ ቤተ መቅደስ መስቀል ነው። በመስቀል ላይ ነው ራሱን መስዋዕት አድርጎ ያቀረበልን ዛሬ በቤተ ክርስቲያን ቅዱስ ስጋው ክቡር ደሙ እንደሚፈተተው ማለት ነው። ስለዚህ መስቀል የተለየ ቦታ አለው በቤተ ክርስቲያን። ያለ መስቀል በነገራችን ላይ አገልግሎቱ በሙሉ ከንቱ ነው። ቤተክርስቲያን ያለ መስቀል ምንም የምታደርገው አገልግሎት የለም። እንግዲህ ሁሉን የምታደርገው በክህነት ስልጣን ነው አይደለ? ያ የክህነት ስልጣን የሚመጣው በመስቀል ነው። ቅዱስ ስጋውና ክቡር ደሙ የሚፈተተው በመስቀል ነው። ከኃይለ አጋንንት የምንጠበቀው በመስቀል ነው። ስለዚህ ስለ መስቀል ምንነት መጀመሪያ ማወቅ ያስፈልጋል። ቤተክርስቲያንም ያለችው መስቀል ላይ ነው። ቤተክርስቲያን ሁሌ መስቀል ላይ ነው። ስብከቷም ሁሌ መስቀል ነው እና ይሄን ካወክ ነው አየህ መስቀሉ ለመስቀሉ ዋጋ የምትሰጥ። ስለዚህ የእውቀት ክፍተት የእውቀት ማነስ አለ። ቁጭ ብሎ መማር ያስፈልጋል። ሁለተኛው በአንገታችን ላይ የምናስረው ለምንድን ነው? መስቀል ስለ ሁለት ነገር ነው አንገታችን ላይ የምናስረው። አንደኛ እንድንጠበቅበት ነው። የፕሮቴክሽን ስራ ነው የሚሰራው እኮ ጥበቃ እኮ ነው የሚያደርግልን። ብዙ ርኩሳን መናፍስት አሉ። አንዳንድ ሰዎች እኮ ሆን ብለው ከርኩሳን መናፍስት ጋራ እንትን የሚሉን አሉ። እንድንጨነቅ የሚያታግሉን ሰዎች ሁሉ አሉ። እኛ ከማናውቀው እግዚአብሔር ከሚያውቀው የምንጠበቅበት አንዱ መንገድ መስቀል አንገታችን ላይ ማሰር ነው። ሁለተኛው ምስክርነት ነው። ከዛ ደግሞ ከፍ ሲል እየመሰከርን ነው። ምን ብለን ነው የምንመሰክረው? አንገታችን ላይ መስቀል ስናሰር አንደኛ እኔ ክርስቲያን ነኝ እያለ ነው አይደል? ተከታዮች ነን። ሌላ አይደለም። ፖለቲከኛ አይደለሁም። ሌላ የጣዖት አምላኪ አይደለሁም። እኔ ክርስቲያን ነኝ ማለት ደግሞ በተለይ በዚህ ዘመን ብዙ ዋጋ ያስከፍላል። አየው ምስክር መጠላቱ፣ መንጓጠጡ ብዙዎቹ ወንድሞቻችን እናቶቻችን እኮ መስሪያ ቤት ሁሉ የጎሪጥ የሚታዩበት ሁኔታ አለ። ይሄ ሰማዕትነት ነው። በቃ ምስክርነት። እኔ ክርስቲያን ልንደብቀው አንችልም። አንዱ እሱ ነው። ሁለተኛው እኔ የማምነው የተሰቀለውን ክርስቶስን ነው። አየ መስቀል ምንድነው? ክርስቶስ የተሰቀለበት ነው። ወነነሰ ነሰብ ክርስቶስ አዘተሰቀለ እሱ እኮ ማለት ነው። የተሰቀለውን ክርስቶስን አምንበታለሁ። እኔ ክርስቲያን ነኝ፣ በተሰቀለው ክርስቶስ አምናለሁ። ሌላው እኔ በተሰቀለው ክርስቶስ ነፃ አውጥቻለሁ። ከአጋንንት አሰራር፣ ከአጋንንት ቁራኝነት ነፃ ሰው ነኝ ነው። ለምሳሌ አንድ ሀገር ነፃነቷን ስታረጋግጥ የሚወክላትን ባንዲራ እንድታውለበልብ ይደረጋል። ነፃነቷን ስታጣም መጀመሪያ የሚደረገው ባንዲራ ማውረድ ነው አይደል? የመጀመሪያ ጥላቻ እኮ ባንዲራ ነው። እኔ ምዕራባውያን አሁን ቆም ብለን ማሰብ ያለብን አላማ ነው የሚያሳጡ ነው። በኢትዮጵያ ባንዲራ ምክንያት ብዙ ሰዎች የተለያየ አስተያየት ሲሰጡ እሰማለሁ። የተለያየ ችግር እንደተፈጠረ በቃ አላማህን ነው የሚያስጠሉ መጀመሪያ ማለት ነው። ማንነትህን ያሳጡዋል። ከዛ የራሳቸውን አምጠው ይተክሉልሃል ማለት ነው። ስለዚህ ልክ አንዲት ሀገር ሉዓላዊት ናት ስትባል የራሷን ባንዲራ እንደምታውለበልበው ለምሳሌ አሁን እኛ ሀገር ያሉ አምባሳደሮች አሉ፣ የሌላ ሀገር ወኪሎች መኪናቸው ሲሄድ አይታል። በእኛ ከተማ የአምባሳደሩ መኪና ሲሄድ የዛ ሀገር ባንዲራ መኪናው ላይ ይውለበለባል። ሉዓላዊት ሀገር ናት። የዛ ሀገር አምባሳደር ነው እየሄደ ያለው። ፕሮቴክሽን ይደረግለታል፣ ጥበቃ ይደረግለታል። መንገድ ቢዘጋም ያልፋል። አየው። ስለዚህ ባንዲራ የነፃነት ምልክት እንደሆነ ሁሉ ነፃ የመውጣት ምልክት ነው። ከፍ አድርጌ ነው እዚህ ላይ ማረገው። እግሬ ስራ አይደለም ማረገው፣ አልደብቀው። ፊት ለፊት የማደርግበት ምክንያት ነፃ የመውጣቴ ማስረጃ ነው። በክርስቶስ መስቀል ነፃ ወጥቻለሁ የምልበት ነው። ሁለት ሌላኛው ይሄ